ይሄ ኮሜንት ሰላም ናችሁ ወይ? ጥያቄ ሳይሆን ወደ አንድ ጠቃሚ መልእክት ላስተላልፍላችሁ ነው። ይሄንን ጥያቄ አንስቷል። እዚህ ጋር የኢትዮጵያ መከላከያ ዩኒቨርሲቲ ነው። ያው እሳቸው ፕሬዝዳንት ናቸው። ወደ ኢትዮጵያ መከላከያ ዩኒቨርሲቲ ደግሞ ባቆም የሚባል ልጅ ነው። የሁለተኛ ዓመት ተማሪ ይመስለኛል። ስለ ኢትዮጵያ መከላከያ ዩኒቨርሲቲ አድሚሽን ሪኳየርመንት ተማሪዎች ይሄ መረጃ ኢንቴክ ካፓሲቲ ምናምን እንደዚህ ብቻ ሲቪል ተማሪዎችን ከሌላ ዩኒቨርሲቲ አፈናቅሎ ወደ ኢትዮጵያ መከላከያ ዩኒቨርሲቲ እንዲገቡ የሚያደርግ ስብከት ነው የሚሰብክ ደንቆሮ ነው። ሁላችሁም እንድትይዙልኝ የምፈልገው አንድ ትልቅ ነገር አለ። በመጀመሪያ ደረጃ የኢትዮጵያ መከላከያ ዩኒቨርሲቲ ክሊር ዓላማ አለው። ተማሪ ነኝ ያላችሁ የሀገር ተቋም ነው። ዓላማውም ወታደሮችን የተሻለ አዋቂ ማድረግ ነው እንጂ አራተኛም ሆንክ ሶስተኛ ከዩኒቨርሲቲ እያፈናቀለ ወታደር መመልመል አይደለም። ላለፉት 3 እና 4 ዓመታት ያየው ተሞክሮ ወደዛው አስተማሪ ስለሆንኩ ነው የምነግራችሁ። ከላይ ዩኒቨርሲቲ ድሃ መቼም መከረኛ ነው። ውትድርና የሚገባውም ያው ድሃ ስለሆነ ከሌላ ዩኒቨርሲቲ የደረሳቸው የካፌ የሻይ የሚልክላቸው ቤተሰብ የሌላቸው ሰዎች እንዲገቡ ይደረጋል። ዩኒቨርሲቲ አንደኛ ዓመት ሁለተኛ ዓመት ከሆኑ በኋላ ደሞዝ ይከፈላችኋል። ዲግሪያችሁን ተምራችሁ በወር ደሞዝተኛ ናችሁ ምናምን የሚባል ስብከት በየዓመቱ ያደርጋል። ባለፈው በርካታ ተበጅሶ ውሸታም ቀዳዳ ሰዎች እነሱ የማያምኑበትን እነሱ እየደበራቸው መቼ ነው ከዚህ ተቋም ምን ወጣው እያለቀሱ የሚኖሩ ሰዎች ተገደው እንደ አይነት ስብከት በየዩኒቨርሲቲዎች በተለይ በኦሮሚያና በደቡብ ዩኒቨርሲቲዎች ተደርጓል። በዛ ምክንያት የተወሰኑ ተማሪዎች ወደ 300 400 የሚሆኑ 300 አይሆንም 100 ምናምን የሚሆኑ ተማሪዎች ወደ ተቋሙ መጥተዋል። አንደኛ ዓመት ሁለተኛ ዓመት የነበሩ መተው ግን የሚያሳልፉት መከራ እኛ አስተማሪዎቻቸውና እነሱ ናቸው የሚያውቁት። አብዛኛዎቹ ያቋረጡ ይሄዳሉ። ስለዚህ ከዚህ አንፃር ህይወታችሁ እንዳታበላሹ ለሲቪል ተማሪዎች እስከ 12ኛ ክፍል ተምራችሁ ዩኒቨርሲቲ የመግባት የሚያስገባው ውጤት ያገኛችሁ ወይም ያመጣችሁ ተማሪዎች እና ዩኒቨርሲቲ ገብታችሁ አንደኛ ዓመት ወይም ሁለተኛ ዓመት የሆናችሁ ተማሪዎች በሚደረገው የውሸት ስብከት ወደ ኢትዮጵያ መከላከያ ዩኒቨርሲቲ ሲገቡ ወደ መከራ ዓለም ወደ ገሃነም እየገባችሁ እንደሆነ ማስረገጥ መቻል አለባችሁ። ልታምኑ የሚገባው ዲግሪ ልትማሩ አይደለም። ወታደር ልኮኑ ነው የምትገቡት። ወደ 30% ማደንዘዣ ነው። አንተ ዲግሪ ተማርክ አልተማርክ ነቲንግ። 5ኛ ክፍል ያቋረጠ 10 አለቃ ነው መሪክ። አንተ ዲግሪ ኖረህ አልኖረህ ለመከላከያ ምንም አያጠቅምም። ተማሪ ወደ ኢትዮጵያ መከላከያ ዩኒቨርሲቲ ለመግባት ይሄን ነገር አንፃር በግልጽ አድርገን መንገር ፈልጌ ነው። ደግሞ አንደኛ ነገር ዩኒቨርሲቲ ከገባችሁ በኋላ ትምህርታችሁን ጠንቃችሁ ተማሩ። ዩኒቨርሲቲ የሚያስገባው ውጤት ከመጣላችሁ በዛው በፐብሊክ ዩኒቨርሲቲ ትምህርታችሁን ተማሩ። ወደ መከላከያ የምትመጡ ከሆነ ልታምኑ የሚገባው ነገር ልትማሩ ሳይሆን ወታደር ልኮኑ ነው። ወታደር ልኮኑ ነው። ሁላችሁም እንድትይዙ ያንተ ዲግሪ ኢንጂነርም ተማሪ ሜዲሲንም ሆነ ምንም አይጠቅምም። ለመከላከያ የሚጠቅመው አንድ 10 አለቃ ነው። 4ኛ ክፍል ያቋረጠ 10 አለቃና አንተ ሜዲሲን የተማርከው ዶክተር በኃላፊነትና በማዘዝም ሆነ በስልጣንም ሆነ በጥቅማ ጥቅም ሆነ ይበልጣል። ማን 10 አለቃ 4ኛ ክፍሉ ተቃጥለን ሞተው ወዳጄ። ስለዚህ በምንም ታምር ዲፓርትመንት የዕለት ችግር ብላችሁ የዕለት ሳንቲም የካርድ እናገኛለን ብላችሁ ከገባችሁበት ዩኒቨርሲቲም ሆነ ወደ ዩኒቨርሲቲ መግቢያ ውጤት እያላችሁ ወደ ኢትዮጵያ መከላከያ ቀርቶ ወደ ኢትዮጵያ አየር ኃይል እንዳገቡ እያሰባችሁ ያላችሁ ተማሪዎች በዚህ መንገድ ያ ማለት ምንድነው? ኤክስፔክቴሽናችሁ እና እዛ ያለው ሪያሊቲ ስለሚለያይ ህይወታችሁ የበለጠ ነው የሚመሰቃቀለው ማለት ነው። እና ወታደር ለመሆን አምናችሁ መግባት ትችላላችሁ። ዲግሪ ለመማር ሜዲሲን ለመማር ዶክተር ለመሆን ግን አስባችሁ መግባት አይታሰብም፣ አይጠቅም። ስፔሻሊ እየተፈልጉ ያሉ ተማሪዎች እንደነገርኳችሁ ኦፕሽን 2 የትም ቦታ ዩኒቨርሲቲ ዲግሪያችሁን ከተማራችሁ በመከላከያ ስራ እስከምታገኙ በመከላከያ ተቋም መቀጠር ትችላላችሁ። ብዙ የስራ አክሰስ አለ። ስራ እስከምታገኙ ነው። ሁለተኛ ዓመት ተማሪ ሆኖ ሲቪል ሆናችሁ ዲግሪያችሁን በሲቪል ጨርሳችሁ ዩኒቨርሲቲ ውስጥ ወይ መከላከያ ተቋም ውስጥ ገባችሁ አትሊስት ሌላ ስራ ስታገኙ ጥሎ ለመሄድ አትገደዱ። ከዚህ በፊት ያገኛችሁት መረጃ በቃ መብታችሁ ነው። ተቀጠራችሁ ስራው ተመቻችሁም ተላክ ሄዳችሁ አለቀ።
ቢያንስ ኢትዮጵያማ የሚባል ሀገር ውስጥ በሰላም በነፃነት ትኖራላችሁ ማለት ነው። አዘርዋይስ ወደ መከራ ውስጥ እየገባችሁ ነው ወንድሞች እህቶች። ሶስተኛ ሁላችሁም በዛ መንገድ እንድትይዙልኝ በትምህርት ሚኒስቴር ስር ነው ምናምን የሚባል ፕሮፓጋንዳ አለ። ትምህርት ሚኒስቴርና የኢትዮጵያ መከላከያ ዩኒቨርሲቲ አይተዋወቁም። ኢትዮጵያ ለዘላለም የኢትዮጵያ መከላከያ ዩኒቨርሲቲ በግድ ትምህርት ሚኒስቴር ነው ወቀኝ እያለ እየተከተለ የሚያስቸግር ተቋም ነው። ጥያቄ ሳይሆን ወደ 30% መከላከያ ዩኒቨርሲቲ የመከላከያ የትሬኒንግ ሴንተር ነው እንጂ ቢሆንም ግን ለሁሉም ተማሪ ተቋም አይደለም። መከላከያ ዩኒቨርሲቲ ለመቀላቀል የህዝባዊ ትምህርት ተቋም አይደለም። የመከላከያ የትሬኒንግ ሴንተር ነው ማለት እግረኞች ምናምን መከላከያ ውስጥ ያሉ አካላት ተማሪዎች ይሄ መረጃ በተለያየ ጊዜው መከላከያ የሚገባው ሰው ስለሚታወቅ ትምህርቱ የዛን ያህል ስለሆነ በትምህርትና ስልጠና መመሪያ በዲስታንስ በምን 10ኛ ክፍል ያስጨርሷቸዋል፣ በ12 ያስጨርሷቸዋል። ከዛ በኋላ ዲግሪ ደግሞ መልምለው እንደገና አሁንም ዲግሪ እንዲማሩ ያደርጓቸዋል። ስለዚህ ዲግሪ እንዲማሩ ሲላኩ ሲመለመሉ ከመከላከያ ይሄን ኃላፊነት የሚወጣ የመከላከያ ዩኒቨርሲቲ ይሆናል ማለት ነው። ሌሎችም ኮሌጆች አሁን አሉ። እነ ወታደራዊ ማሰልጠኛ አካዳሚ የሚባል ሆለታ አካባቢ ይመስለኛል። ሌሎችም አሉ። ለሲቪል ግን የሚሆን ተቋም አይደለም። ወታደር ለመሆን ቆርጣችሁ የባርነት ኑሮ ቆርጣችሁ ህዝባችሁን ወገናችሁን ለመግደል ቆርጣችሁ ከገባችሁ ተቋሙ በመረጥከው ዲፓርትመንት ሁለተኛ ዓመት ተማሪ ይሄ ልንገራችሁ ብዬ እንባቆም የሚባል ልጅ እንባችሁ እንዳፈሰው ሁለተኛ ዓመት ነኝ ቀጣይ ሶስተኛ እኔ ሶስተኛ ዓመት ነኝ ቀጣይ አራተኛ አሁን እሱ እንግዲህ ይሄን አርግ ተብሎ ይመሰገናል ምናምን ጀግና ምናምን ከሆነ ሌላ ሚዲያ ሰዎች አሉ እንግዲህ ወቀት ያለው ባይኖርም ግን ኃላፊነት የተሰጠው ሰው አለ ዴይሊ ስለዛ ማውራት ይችላል። እሱ ማን ስለሆነ ነው ሰከንዲር ተማሪ ነው ከምናምን ተምሎ ስለመጣ ድሉ ያገኘ ስለመሰለው ይቀላጠረ ሰዎች የሚያሳስብ መንገድ ጠብቃችሁ መጣችሁ ያን የጠበቃችሁ ነገር አጣችሁ ማሳሰቢያ ነው። በምንም አይነት ችግር ውስጥ ብታልፉ ከፐብሊክ ዩኒቨርሲቲ ወደ መከላከያ ዩኒቨርሲቲ እንዳትሄዱ። ሁለተኛ ሌላ ዩኒቨርሲቲ ደርሶኛልና አልሄድም ብላችሁ በተለይ ደብረ ዘይት አካባቢ ያላችሁ ልጆች ባህር ዳር ዩኒቨርሲቲ ሩቅ ሀገር ከምንሄድ ብላችሁ እዛ መከላከያ ዩኒቨርሲቲ በፕራይቬት ገንዘብ ከፍላችሁ ማለት ነው ትማራላችሁ። ወደ ጉላር ናችሁ ግን ወጡ ከፍላችሁ ትማራላችሁ። እንደዛ የሚያደርጉትም ካሁን በኋላ ብታቆሙ ጥሩ ነው ለቀላውቹ። አንዴ አሁን ይሄው ነርስ ተማሪዎችን ከተመዘገቡ በኋላ ድሬዳዋ ትሄዳላችሁ አሉ። አምቦ ዩኒቨርሲቲ ራቀኝ አለች የደብረ ዘይት ልጅ፣ ባህር ዳር ዩኒቨርሲቲ ራቀኝ አለች የደብረ ዘይት ልጅ ድሬዳዋ እንድትሄድ ትገደዳለች ማለት ነው። እና የዋዠቀ ተቋም ነው እንዳትከስሩ። የዋዠቀ ተቋም ነው። የትኛውም ደካማ ዩኒቨርሲቲ ቢሆን ፐብሊክ ዩኒቨርሲቲ ተማሩ፣ ሰራ በኋላ ግን ጨረሳችሁ ሰራ በየትኛውም የመከላከያ ተቋም ውስጥ መስራት ትችላላችሁ። ምክንያቱም ለጊዜው አትኖሩበትም ታውቃለህ። ያው ለሲቪል የሚሆን ተቋም አይደለም፣ ግን ለጊዜው ስራ መፈለጊያ ተቋም ይሆናል። እና ወንድሞቼ እህቶቼ እዛ ተማሪዎች የሚያሳልፉትን መከራ ስለማውቅ አብዛኛዎቹም እየከዱ ጥለውትም እየሄዱ መከራ እየገቡ ስለሆነ በምንም ተአምር በምንም ማባባያ ከፐብሊክ ዩኒቨርሲቲ ወደ መከላከያ ዩኒቨርሲቲ እንዳትሄዱ። ዩኒቨርሲቲ የማስገባው ውጤት ኑሯችሁ መከላከያ ዩኒቨርሲቲ ንባብላችሁ እንዳትመጡ። አንለስ እንዳዘራይስ ወታደር ለመሆን ካልፈለጋችሁ በስተቀር ደግሞ በዚህ ሰዓት ባለኝ መረጃ የናንተ ዲግሪ መማር በህይወታችሁ ላይ ቫልዩ የለውም፣ ወታደርነታችሁ ነው። ስለዚህ ያ ወታደር ዲግሪ ተማር ካልተማርክ nothing for the defense institution። ይሄ ማሳሰቢያ ለመንገድ ነው እንዳጭበረብራችሁ። ይሄ ሰውዬ ስለ ተቋሙ በሰፊው መጣበታለሁ። የሀገር ተቋም ነው መለወጥ አለበት። ስለ ተቋሙ በሰፊው መለሳለሁ። ይሄ አጭበርባሪ ልጅ ግን እንዳይገላችሁ ህይወታችሁ እንዳያመሰቃቅለው አንድም ነገር እንዳሰሙ እንደገና ፈቅዳችሁና ወዳችሁ ወደ ገሃነም እየሄዳችሁ መሆን ወቁት። አደርዋይስ ደግሞ በመረጥከው ዲፓርትመንት ዲግሪ ልትማሩ አይደለም ወታደር ልኮኑ ነው የምትችለው። ስለዚህ ወታደሩን መጥቶ ፋኖ ጋር አይደለም መፋለም በፋኖ ለመሞት በሸኔ ለመሞት ወስነ ነው ወደዛ ዩኒቨርሲቲ የምትሄደው እንጂ ዲግሪ ልትማር አይደለም። ከዚህ በፊት ወደ ኢትዮጵያ እንደ ዩኒቨርሲቲው መምህር ይሄን ነው ማለት ነው። ትውልድ አይሞት፣ ትውልድ አይጭበርበር፣ መታችሁ ትውልድ አይሞት፣ ትውልድ አይጭበርበር። ሀገር ይቀጥላል። ዋሾች ግን ያቆማሉ። በዚህ መልኩ ነው ወታደር መሆን ትችላላችሁ እኮ መብት ነው። ገዳይም አውሬ መሆን ይችላል። ግን አውቃችሁበት። አመሰግናለሁ። ውጤት ላሉ ተማሪዎች ሪሚዲያል ተፈትኖ የሪሚዲያል ውጤት ለሚያመጡ ተማሪዎችና አዲስ ታይም ፍሬሽማን ሆኖ
ደግሞ ከየትም ዲፓርትመንት ከስንተኛ ዓመትም ሁለተኛ ዓመት ተማሪ ሆኖ ለመቀላቀል ፍላጎት ላላቸው ተማሪዎች ነው ማስተዋወቂያው የሚወጣው። ስለዚህ ሁላችሁም በዛ መንገድ እንድትይዙልኝ እፈልጋለሁ። መታችሁ እንድትከፉ እንድትጨናነቁ ከዚህ በፊት ባገኛችሁት መረጃ መታችሁ ቤተሰቦቻችሁን እንድታስጨንቁ ስለማልፈልግ ነው። ስለዚህ ያንተ ቤተሰብ ያጎቴ ልጅ ያንተ ልጅ ወደ ኢትዮጵያ መከላከያ ዩኒቨርሲቲ ለመቀላቀል ዝግጁ ከሆነ ይሄ ቪዲዮ አንድ ቀን ይጠቅማል። ስለዚህ ይሄን ቤት እስካሁን ድረስ ፎሎ ካላደረግ ፎሎ አድርግ። አንድ ቀን ይሄ ቪዲዮ ይጠቅማል። ሁላችሁም በዛ መንገድ እንድትይዙልኝ ባላችሁበት ሰላማችሁ ፖዚቲቭ በለልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቸር ቆዩልኝ። ኢትዮጵያ ለዘላለም